ለዳማን ቢያይቱት ክምር አይሞላም ይባላል። ዛሬ እንግዲህ እስኪ በእኔ ላይ ያሳለፉት ነገር እናንተ ላይ እንዳይከሰት ማለት እኔ ላይ የሆነው ነገር እናንተ ላይ እንዳይሆን እንድታስቡበት ነው ዛሬ ብቅ ያልኩት። ውድና የተከበራችሁ የኔ ቤተሰቦች አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ። ይህን ቻናል ላይክ እና ሼር ሰብስክራይብ እያደረጋችሁ ለምታበረታቱ ሁሉ እጅግ ከልብ አመሰግናለሁ። እንዲሁም ደግሞ ቤተሰብ ያልሆናችሁ ቤተሰብ በመሆን ላይክ ሼር ሰብስክራይብ እያደረጋችሁ እንድታበረታቱ ዛሬም በታላቅ አክብሮት እጠይቃለሁ። ዛሬ ይዤላችሁ የመጣሁት እንግዲህ እንደምታውቁት ማንኛውም ሰው በአረብ ሀገር ላይ ሲኖር የሆነ ኦንላይን አይተን ያማረንን ነገር እንጠልባለን እና እኔ ብዙ ጊዜ ኦንላይን እየጠላለብኩኝ ሳላስበው በድንገት ዝም ብያለሁ አይደለ እንዴ በቅጽበት እንደሽ የምትጠልቡት ነገር አለ። እየጠለኩ ዛሬ ግን የኔ ነው ወይስ ይሄ አይደለም ለማለት ለማመን ያስቸገረኝ ነገር ይዤላችሁ መጥቻለሁ። እንደምታውቁት እነዚህ ጫማዎች እንግዲህ የተጠለቡት ቢያንስ 3 ዓመት ሊሆናቸው ነው። እነዚህ ጫማዎች እንደዚህም ደግሞ እነዚህ የራያ ባህል ናቸው መሰለኝ አይደለ ከሀበሻ ቀሚስ ጋር የሚለበሱ እንደዚህም ደግሞ እንደዚህ አይነቶች ጫማዎች እንዲሁም ደግሞ እነዚህ በቃ ቀለል ያሉ ነገሮች አይደለም የሆነ ቀለል ያለው ስትለብሱ የምትለብሱት እንደዚሁም ለሪያዳ የሚሆኑ ጫማዎች እነዚህን አሁን ሻንጣ ስለታገኘኋቸው ግን የኔ መሆናቸውን አላመንኩም። ሲቀጥል ደግሞ እኔ የለኝም ብዬ ከሺኤን የጠለቁትን ላሳያችሁ ነው። ይኸው ካርቶኑ እየፈታሁት ነው። ማነው እስኪ እንደኔ የሺኤን ስስ የያዘው ማለት ሳናስበው እንደው ገንዘባችንን ያላግባብ እየበተኑ እንደሆነ አልገባንም። ግን ወርቅ ብንገዛበት እውነቴን ነው ወላሂ ወርቅ ብንገዛበት ዋስትና ነው። ብንታመን እንሸጠዋለን፣ ይቸግራል፣ ለተለያዩ ነገሮች ይዘንናል። ይሄ ግን ጫማው ተቀምጦ ብን ነው የሚበላው። እኔ አንድ ቀን አሁን ይኸው እዚህ ስደት ላይ ቆየ አንድ ቀን ለብሼ ወጥቼ አላውቅም። እኔ ራሱ አይደለም ይያል ማመና። እስኪ እንግዲህ ደግሞ ተጠልቦ የመጣውን እኔ ቢስሚላህ ያንዳንዱ እየተካለ የምናየው ኦ ማይ ጋድ ኢንሻአላህ ተባረከ ረህማን። ይሄ ስፖርት ጫማ ነው። ለስፖርት ኢንሻአላህ አገሬ ስገባ ጅም መስራት ስለምፈልግ ለሱ ብዬ የጠለኩት ነው። ቀጣይ ካርቶን እያወጣሁ ነው። ያ ረቢ እኔ በጣም ጫማ ወዳለሁ። እስኪ ማን ነው እንደኔ ጫማ የሚወድ ማን ነው እንደኔ? እስኪ ተመልከቱ። አላህ አንተ ከሪም። በመቀጠል ደግሞ ጋይስ የእውነት ያናዳልና እስኪ ማነው እንደኔ ሳያስበው እንደዚህ ኮተቱ የበዛበት ይሄው። ይሄ ደግሞ ጫማ ያምራል። እኔ በጣም ነው የምወደው ጋይስ ይሄን ጫማ ተመልከቱ፣ በጣም ያምራል። ካርቶኖቹን ወደዚህ ላድርጋቸው። በመቀጠል ኦ ሞይ ጫማ እንዴት እንደሚያምር ጋይስ። በነገራችን ላይ እኔ በጣም ነው የምወደው ጫማ፣ ግን አግባብ አይደለም ሲበዛ። እኔ ራሱ እንዴት እንደምወስደው አላውቅም። ጉምሩክ ላይ እቺ ጫማ አታምርም? በጣም ነው የሚያምረው፣ ወላሂ ያምራል። ማሻአላህ ተባረከ ረህማን። ግን እርግጠኛ ነኝ ብሩን ብትይዙ ይሻልሽ ነበር እንደምትሉት አውቃለሁ። እቺ ደግሞ ለስፖርት የምትሆን ቀለል ያለች ሪያዳ ስሰራ ወይም ደግሞ ወክስ አደርግ የምትለበስ ጫማ ነች። ሲቀመጥ ያ ረቢ አላህ ይሄን ጫማ ሰውቱ ጋይስ። እኔ ግን ኩላሊቴን ያመኛል እንደዚህ ሄድ ያለው ጫማ ሳየው ስጠልበው ቀላል መስሎኝ ነበር። እንደዚህ የተጋበደ አይመስለኝም ነበር። ተመልከቱ ግን ለመልበስ እንደዚህ አይሆንም። ከአንድ ሰዓት በላይ መልበስ ይሄን ለጤና ችግር ያመጣል። እውነቴን ነው አይመችም። አሁን ሳየው ነው ትልቅ የመሰለኝ። ሳየው ግን ማለት ስጠልበው እንደዚህ የተካበደ እንትን አልመሰለኝም። ቀለል ያለ ነበር የመሰለኝ እና
ምን ሆነ ነው? እቺ ደግሞ ታምራለች። በጣም ነው የምታምረው ጋይስ፣ ላሳያችሁ። ቆይ አውት ይሄ ደግሞ ለአንዳንድ ሀበሻ ቀሚስ ጋር እንደዚህ ለመልበስ ይመቻል። ቀለል ያለ ነው። ወተታች እንትኗም የተጋነነች አይደለችም። ለመልበስ ይመቻል። እውነት ነው የምላችሁ። ኦ ማይ ጋድ ያምራል። ማሻአላ ጉሉ ማሻአላ ማሻአላ። ግን እንደኔ እንዳትሆኑ ልላችሁ ነው የመጣሁት። እስኪ ይሄ ደግሞ እስኪ አዎ አባያ ጋር አንዳንድ ጊዜ ለመልበስ ይሆናል። አሁን ይሄ ማለት ነው ምን ያክል ብር ፈጀ ብትሉኝ አላውቅም። ለምን ተቀላችሁ? በአንዴ የተጠለበው አሁን የፈታሁት ካርቶን ብቻ እንጂ አሁን የፈታሁት ካርቶን ብቻ 585 ሪያል ነው የከፈልኩት። ቤታችሁ ድረስ ነፃ ያመጣሉ ሼኖች እና ከበፊት ግን እዚህ በፊት መጀመሪያ ላይ ያሳየኋችሁ ማለት ነው አላውቅም መቼና እንዴት እንደጠለብኩት ማለት ነው። ዝም ቀስ እያልኩ ዝም እያለ አይደለ ይሁን ሲያምራችሁ ኦርደር ታደርጋላችሁ። አንዳንድ እንዲህ መጠራቀም እኔ አሁን ጫማዎቹን እሺ እፈልጋቸዋለሁ፣ ግን እንዴት አድርጌ ነው ይዤ የሚሄደው? ኢትዮጵያ ነው ጥያቄ። ኢትዮጵያ ይዤ የሚሄደው እንዴት ነው? ጉምሩክን እንዴት ነው የማልፈው? ዛሬ በቃ የሆነ አንዳንድ መረጃ ስትሰሙ እውነቴን ነው ጥለን ሄድን ጓዛችንን ጉምሩክ ላይ ምናምን ይላሉ። ኢትዮጵያ ደግሞ አንድ ጫማ ስንት ነው ስትሏቸው ኦቨር ነው ይዛችሁ ነው ይላችኋል። እኔ እስኪ እናንተ ያላችሁን አስተያየት ጻፉልኝ ኮሜንት ላይ። ምን ላድርግ? እቃዬ በጣም በዝቶብኛል፣ ኮተት በዝቶብኛል። እንደምታዩት እዚህ ካርቶን አለኝ ያልተፈታ ካርቶን እውት እዛም አለኝ። ይሄ በሙሉ ኮተቴ የራሴ ነው። በምን እንደሚሄድ ያው ለምተቀላችሁ ተዚህ ታርጎ ማድረግ እጅግ በጣም ቀላል ነው። ግን አሳዛኝና በጣም አሳሳቢ የሆነብን ነገር ጉምሩክ ላይ በጣም አንደኛ ቶሎ አይሰጡም፣ በጣም ያመላልሳሉ። ከዛሬ ለነገ እያሉ በጣም ያደክማሉ፣ ያሻሉ። እውነቴን ነው። በጣም በዘረኝነት የተጣመደ ነው እንዳለ። በተለይ እኛ ላይማ የተለየ ሀረካት እንዳላቸው ነው ልጆች የሚያወሩት። በመቀጠል ደግሞ የሚከፈለው ክፍያ ከዚህ ከገዛንበት ኦቨር ነው። አስቡት። እዚህ ለኪሎ እንከፍላለን ይሄዳል። ስንገዛ ገዝተን ነው ደሞዛ ለቀረጥ ከፍለን ነው። የምር እንደኔ እንዳትሆኑ። አዲስ የመጣችሁ እንዲሁም ደግሞ ወደ ሀገር ቤት ለመሄድ ያሰባችሁ ሰዎች አገራችሁ ኢትዮጵያ መግዛት አለባችሁ። እዚህ አንድ ነው። ምክንያቱም ቀረጡም ታርጎ ማድረጊያውም ኦቨር ስለሆነ አገራችን የተለያዩ የምትፈልጓቸው ነገሮች አሉ። ሁሉም አለ። ሁሉ በምርጫችሁ፣ በፍላጎታችሁ፣ በዲዛይናችሁ ራሳችሁ ዘወር ብላችሁ ብራችሁን ይዛችሁ ሄዳችሁ መግዛት ትችላላችሁ። እኔ ግን በጣም ችግር አለብኝ። እውነቴን ነው። ልብስና ጫማ ላይ ችግር አለብኝ። ግን ወርቅ ብገዛ ነበር ለምን የማይሆን እንግዲህ መቼም ትምህርት ነው ማለት እኔ ላይ ያሳለፍኩት ክስተት እናንተ እህቶች ላይ ሊደገም አልፈልግም። እውነቴን ነው። ገንዘባችሁን ያዙ። አሁን ይሄ ማለት ኮተት ነው፣ ምንም አይሰራልኝም። ነገ ጧት ብታመም ተሽጦ ለሕክምና አይሆነኝም ወይ የሆነ ችግር ቢፈጠር ያን ችግርን አልጋፈጥም። ወርቅ ገዝቼበት በነበር አሁን በዚህ 3 ግራም 4 ግራም ወርቅ ገዝቼበት በነበር ዛሬ ላይ ለእኔ ይሁን ነገር ሲሆን ዋስትና ይሆነኛል። በእርግጥ ልብስ ጫማ አያስፈልግም ማለት አይደለም። ሲበዛ ግን ይሄን ያክል ኮተት በጣም ለእኔ ከበደኝ። እውነቴን ነው። ማመን ሁሉ ነው ያቃተኝ። እንዲህ ስታዩት ትንሽ ሊመስላችሁ ይችላል። በጣም ኦቨር አንድ ሻንጣ ይሞላል በሉ በቃ። እንዴት አባቴ አድርጌው እንደሚሄድ ነው ደግሞ እኮ ተመልከቱ። አይረቴ እኮ ለግዴ ማለት ረሳሁት እንዴ ወገቤ በሸፋጣ መድከሙ። ይሄ ጫማ በጣም ነው የምወደው በጣም። ጫማው ግን በጣም አሪፍ ነው። እመኑኝ የሪያዳ ጫማ ነው። በጣም ነው የሚያምረው። ግን በጣም ያምራል። በጣም ወድጄዋለሁ። ግማሽ ከዚህ አነስ የሚል ጫማ ደግሞ የወንዶች ጫማ አለ። እሱን ምን እንደማደርገው ሀሳብ ላይ ነኝ። እና ልላችሁ የፈለኩት ዛሬ የመጣሁት ትልቁ ወሳኙ ነገር እንደኔ ኮተት እንዲያታበዙ፣ በተለይ ሳታስቡት ዝም ብላችሁ ኦርደር ኦንላይን የምትጠልቡ ሰዎች መጀመሪያ ያላችሁን ዕቃና ልብስ ቼክ አድርጉ። ከዛ በኋላ ነው ኦርደር ማድረግ ያለባችሁ። ምክንያቱም አታስቡትማ። እኔ አንድ ቀን አስቤው አይደለም በአንዴ ከሽከፍ አይደለም የገዛሁት የሰበሰብኩት ሁሉ ኮተት ማለት ነው። ይህ ሁሉ ኮተት
ይታያችኋል። ሳላስበው ነው አንዳንድ እያልኩ እንደዚህ። አሁን ላይ ግን በቃ በጣም ያስጠላችኋል። ጥላችሁት አትሄዱ። የገዛችሁበት ገንዘባችሁ ያጓጓችኋል። ደግሞ አይደለም እንዴት የሚለው ነገር ጭንቅላታችሁ ላይ ያሳስባችኋል። ይዛችሁም ለመሄድ ደግሞ ምን ያሳስባችኋል መሰላችሁ? ይሄ ቀረጡ በቃ አይደለ እዛ ጉምሩክ መንገላታቱ ምናምን። የምር እኔ በጣም ነው እንትን ያለኝ። እስኪ ለማንኛውም አላህ ከሪም ኢንሻአላህ ሁሉ ነገር ሆኗል፣ አይመለስም። ግን ሌሎቻችሁ ግን ታኔ ተማሩ፣ አታድርጉ ማለት ራሳችሁን ቸክ አድርጉ ለማለት ነው። እና ያላችሁን አስተያየት ደግሞ ኮሜንት ላይ ጻፉልኝ ፕሊዝ። ይሄንን ቻናል ላይክ እና ሼር እያደረጋችሁ አበረታቱን። ይህ ቻናል እንደምታውቁት ብዙ የባህሎችን፣ ውዝዋዜዎችን፣ ባህል ነኮችን ሲሰራ የቆየ ነው። እንግዲህ ባህል ማለት እንደ ባህላችን በተለይ ለየት አድርጎ የሚሰራው የወሎን ባህል ላይ ፎከስ አድርጎ በጣም ሲሰራ ነበር ቻናሌ። ወሎዬ ስትሆን ደግሞ አህሬው ባይነን፣ አብሽሩ ባይነን፣ እንግዲህ አክባሪ ነን። እኔ ደግሞ ዛሬ እንደዛ አድርጋችሁ በላይክ እና በሼር ሰብስክራይብ እንድታስደስቱኝ በቃ ደስታችሁን በላይክ እንድትገልጹልኝ ማየት ፈልጋለሁ። እና ደግሞ እስኪ ኮሜንት ላይ አስተያየታችሁን ጻፉልኝ። ምን አይነት ቪዲዮ ልስራላችሁ በቃ ወይም ደግሞ ምን ላቅርብ እስኪ ሚዲያ ላይ በዚህ ርዕስ አቅርብ የምትሉት ካላችሁ ጻፉልኝ። ግን ያኔ እንደዚህ እየተንቀሳቀስኩ ምናምን ለመስራት ፍቃድ ስለሌለኝ እንደምታውቁት የምኖረው ማዳም ቤት ስለሆነ ሰዓት የለኝም፣ ነፃነት የለኝም። ግን በብዛት እንዳየሁትና እንደተረዳሁ ከሆነ ህዝቡ የሚቀበለው ይሆናል አይደለ? ግዴታ ለላይክ ለሰብስክራይብ ብዬ ውሸት ይዤ መምጣት የለብኝም። ወይም ደግሞ ካፕል ሁኜ ምናምን እንደዚህ ነው የውሸት ማለት ውሸቶችን ያቀናበር ነው። አንድ ነገር ከዩቲዩበሮች ሁሉ የምወዳት ሴት ቢኖር ለምለም ዩቲዩበርን በጣም እወዳታለሁ። እሷ ልጅ ምን ትላለች? እናንተ የምትወዱት ውሸት ነው፣ ለውሸት ስለምትወዱ ነው ውሸት ይዘውላችሁ የሚመጡት ትላለች። እና ግዴታ እኔ ካፕል ሁኜ ለመምጣት የለብኝም ወይም ደግሞ የሆነ ውሸት ነገር ፈላስፌ ማውራት አይጠበቅብኝም። እና ስደተኞችን በተለይ የማዳም ቅመሞች ሌሎችን እንደምንበረታታው ሌሎች እንደምንረባረበው ሁሉ እኛ ራስ በራሳችን ደግሞ ተረባርበን ራሳችን የማደግ ሁኔታ የለንም። ታመን እንኳን እርዳታ ስንባል አንዲት የማዳም ቅመም ታማ እርዳታ ሲጠየቅ እንኳን የሚመጣውና የሚሳተፈው ሌላ ሰው ነው። እኛ ለራሳችን የሆነ በቃ ለምን እንደው አላውቅም። እስኪ ጋይስ ስደተኛ እህታችሁን እኛ አበረታቱን፣ ሸር አድርጉ፣ ላይክ አድርጉ፣ አይከፈልበትም ወላሂ። እና ኢንሻአላህ ከእናንተ ደግሞ እርግጠኛ ነኝ ክፉ ሰው እንዳለ ሁሉ እጅግ በጣም መልካም ሰው እንዳለ አውቃለሁኝ። በዚህ ቪዲዮ ላይክ እፈልጋለሁ። እስኪ ሸር አድርጉት፣ አይከፈልበትም የኔ ውዶች። እና ምክሬን እንደምትቀበሉኝ እጅግ ተስፋ አደርጋለሁኝ። ይጠቅማችኋል ወላሂ እስከ መጨረሻው። በተለይ ሳታስቡት እስኪ እቃ እየገዛችሁ ያስቀመጣችሁ ልጆች ሂዱና አላችሁበት ቦታ እቃችሁን ያስቀመጣችሁን ጫማችሁን፣ ልብሳችሁን ቸክ አድርጉ። ምን አለ ምን የለም እያላችሁ ከዛ በኋላ ያላችሁን እየጻፋችሁ እየያዛችሁ የሌላችሁን ብትገዙ ነው የሚሻለው። ጽፋችሁ ቸክ አድርጋችሁ፣ አለዛ በጣም መከራ ነው። ውጪ ጫማ እንዴት አባቷ እንደምታምር ለነግራችሁ አልችልም። የምር እነዚህ እንኳን አንድ በቃ ከግማሽ ሰዓት መልበስ አልችልም። ከግማሽ ሰዓት በላይ እና በቃ ምን ልበላችሁ፣ እንደዚህም አሉ ያማምራሉ። በነገራችን ላይ ግን የሚያምር ብር ፈቅቶባቸው ነው እነሱ የሚያማሩት። በተለይ እችን ጫማ ቅልል ያለች ነች፣ የቀለለች ጫማ ናት። ዋው የምር በጣም ያምራል። ግን እንደ ቢያቺ የራያ ባህል እንደዚህ ነው። ስጋይ ጻፉልኝ ኮሜንት ላይ ራያ ላይ የሚለበሰው ጫማ እንደዚህ ነው። እነዚህ ማለት ነው ቀሚስ ጋር አይመስለኝም። እነዚህ እንኳን ቀለል ያላቸው በተደጋጋሚ ለብሳቸዋለሁ። በየአይነቶቹ ጥቁር እንደዚህ እና ውዶቼ አብራችሁ ስለቆያችሁ እጅግ ከልብ አመሰግናለሁ። ላይክ እና ሼር ማድረጋችሁን አትርሱ። እንዲሁም ሰብስክራይብ አድርጉ፣ ሼር አድርጉልኝ ቪዲዮዬን። እስኪ ሼር አድርጉልኝ። እውነቴን ነው።
ብዙ ሰዎች ለብዙ ሰዎች መነሻችን እኛ የማዳም ቅመሞች ነን። እኛ ስለኛ ማን አለን? እስኪ እውነት የአረብ ሀገር ሴት ጀግና ናት፣ ታታሪ ናት፣ ይገባታል የምትሉ ላይክ እና ሼር ሰብስክራይብ ያደርጋችሁ አበረታቱኝ። በቀጣይ ቪዲዮ እስከምመጣ ሰላም ቆዩልኝ። እወዳችኋለሁ። በያላችሁበት ሰላም ሆኑልኝ። አሰላሙ አሌይኩም